ይስጥልን ክብራትና ክብራን የጊቤ ሚዲያ ተከታታዮች የሰዓቱ መረጃዎች ይዘንላችሁ ቀርበናል። ከመረጃዎቹ ጋር ነቢያት ሙላት አብሬያችሁ ቆያለሁ። በቅድሚያም አጫጭር መረጃዎችን። የአዲስ አበባ ከተማ የቀድሞ ከንቲባ አምባሳደር አሊ አብዶ ከዚህ ዓለም በሞት ተለዩ። ዓለም አቀፉ የገንዘብ ድርጅት ኢትዮጵያ ጥብቅ የገንዘብ ፖሊሲዋን እንድትቀጥል አሳሰበ። ኤርትራ የተባበሩት መንግስታት ድርጅት ጠቅላይ ጉባኤ ምክትል ፕሬዝዳንት ሆና ተመረጠች። በሌላ መረጃ ስምምነቱ ፈርሶ ጋዛም መደብደቧ ሰምቷል። ፕሬዝዳንት ዘለንስኪ ከፕሬዝዳንት ፑቲን ጋር ፊት ለፊት ለመወያየት ጥያቄ አቀረቡ። አያቶላህ አሊ ካሚኒ የቀብር ስነ ስርዓታቸው ከ4 ወራት በኋላ በሰኔ ወር እንደሚፈጸም ሰምቷል። በቅድሚያ ወደምንመለከተው መረጃ ስንሸጋገር የአዲስ አበባ ከተማ የቀድሞ ከንቲባ አምባሳደር አሊ አብዶ ከዚህ ዓለም በሞት ተለዩ። የአዲስ አበባ ከተማ አስተዳደር በ27ኛው ከንቲባነት ከ1990 ጀምሮ እስከ 1995 ዓ.ም ድረስ የመሩት አምባሳደር አሊ አብዶ ከዚህ ዓለም በሞት መለየታቸው ተሰምቷል። አምባሳደር አሊ አብዶ ባደረባቸው ህመም ምክንያት ሕክምና ሲደረግላቸው ቆይተው ዛሬ ሌሊቱን ማረፋቸውን የተሰማው በአርሲ ድሬ ከተማ ከአባታቸው አቶ አሊ ሱሌይማንና ከእናታቸው ከወይዘሮ አጸደ ወልደ ማርያም የተወለዱት አምባሳደር አሊ ከትዳር አጋራቸው ጋር 2 ሴትና ወንድ ልጆች ማፍራታቸውን የተሰማው የቀብር ስነ ስርዓታቸው በዛሬው ዕለት ከጁማአ ሶላት በኋላ በዳለቲ አካባቢ በሚገኘው የሙስሊሞች መቃብር ስፍራ ቤተሰቦቻቸው፣ ወዳጅ ዘመዶቻቸውና የመንግስት ከፍተኛ የስራ ኃላፊዎች በተገኙበት ይፈጸማል ተብሏል። ዓለም አቀፉ የገንዘብ ድርጅት ኢትዮጵያ ጥብቅ የገንዘብ ፖሊሲዋን እንድትቀጥል አሳሰበ። IMF እና ኢትዮጵያ የ468 ሚሊዮን ዶላር የገንዘብ ድጋፍ የሚያስገኘውን ስምምነት ላይም ደርሰዋል። ዓለም አቀፉ የገንዘብ ድርጅት IMF ኢትዮጵያ በአሁኑ ወቅት እያጋጠማት ያለውን ተለዋዋጭና አሳሳቢ የዓለም አቀፍ ኢኮኖሚ ሁኔታ ለመቋቋምና የዋጋ ግሽበትን ለመቆጣጠር ስትል የጀመረችውን ጥብቅ የገንዘብ ፖሊሲ አጠናክራ እንድትቀጥል በጥብቅ አሳስቧል። ይህ ማሳሰቢያ የወጣው በኢትዮጵያ መንግስትና በIMF የባለሙያዎች ቡድን መካከል በተደረገው የ4 ዓመት የተራዘመ የብድር አቅርቦት ፕሮግራም 5ኛ ግምገማ ላይ ስምምነት መደረሱን ተከትሎ ነው። ይህ በቅርቡ በድርጅቱ ስራ አስፈጻሚ ቦርድ ይጸድቃል ተብሎ የሚጠበቀው ስምምነት ኢትዮጵያ የ468 ሚሊዮን ዶላር ገደማ ተጨማሪ የፋይናንስ ድጋፍ እንድታገኝ የሚያስችላት ሲሆን ይህም የሀገሪቱን አጠቃላይ የብድር አቅርቦት ወደ 2.65 ሚሊዮን ዶላር ከፍ ያደርገዋል ተብሏል። ኤርትራ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ምክትል ፕሬዝዳንት ሆና ተመረጠች። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በ85ኛው መደበኛ ስብሰባ ላይ ለ81ኛ ጠቅላላ ጉባኤ መሪ የሚሆኑትን አካላት የመረጠ ሲሆን የምስራቅ አፍሪካዊቷ ሀገር ኤርትራ የከፍተኛ አባል ሀገራትን ድምጽ በማግኘት ከ16 ሌሎች ሀገራት ጋር በመሆን የጉባኤው ምክትል ፕሬዝዳንት ሆና ተመርጣለች። ኤርትራ ከተመረጡት እንደ አፍጋኒስታን፣ ፊንላንድ፣ ግብጽ፣ ሊባኖስ፣ ፓራጓይ እና ዚምባብዌ ካሉ ሀገራት እንዲሁም ከጸጥታው ምክር ቤት 5 ቋሚ አባላት ጋር በመሆን የጠቅላላ ጉባኤው ቢሮ በጋራ የምትመራ ሲሆን በተመሳሳይ ዕለት በሚስጥር በተደረገው የድምጽ አሰጣጥ የባንግላዴሽ የውጭ ጉዳይ ሚኒስትር ካሊሉር ራህማን ተፎካካሪዎቻቸውን የቆጵሮሱን አንድሪያስ ካክሩሲን በ99 ለ91 ድምጽ በማሸነፍ የ81ኛው ጠቅላላ ጉባኤ ፕሬዝዳንት ሆነው ተመርጠዋል። በነሐሴ ወር መጨረሻ ላይ ስራቸውን በይፋ የሚረከቡት ሚኒስትር ራህማን ድርጅቱ ከባድ የፋይናንስ ቀውስና ዓለም አቀፍ የእምነት ማጣት የገጠመው መሆኑን ጠቅሰው አባል ሀገራቱ የጠፋውን እምነት ለመመለስ በትብብር እንዲሰሩ አሳስበዋል። ስምምነቱ መፍረሱንና ጋዛም መደብደቧ ሰምቷል። የእስራኤል ጦር የፍልስጤም ግዛት በሆነችው ጋዛ ላይ በፈጸመው ጥቃት ባለፉት 24 ሰዓታት ውስጥ ቢያንስ 11 ሰዎች ሲገደሉ 32 ሰዎች መቁሰላቸውን የተነገረው የአምቡላንስና የሲቪል መከላከያ ሰራተኞች በፍርስራሽ ውስጥ የተቀበሩትንና በመንገድ ዳር የተጎዱ ተጎጂዎችን ማግኘት እንዳልቻሉም ተነግሯል። በጥቅምት 2025 የተኩስ አቁም ስራ ላይ ከዋለ ወዲህ በእስራኤል ጥቃቶች 940 ሰዎች ሲገደሉ 2935 ሰዎች ቆስለዋል። በምንመለከተው ሌላ መረጃ ፕሬዝዳንት ዘለንስኪ ከፕሬዝዳንት ፑቲን ጋር ፊት ለፊት ለመወያየት ጥያቄ አቀረቡ። የዩክሬኑ ፕሬዝዳንት ቮለንስኪ ከሩሲያ አቻቸው ጋር ፊት ለፊት ለመወያየት ሀሳብ አቅርበዋል። ፕሬዝዳንቱ ለሩሲያ ፕሬዝዳንት ቭላዲሚር ፑቲን በጻፉት ደብዳቤ ሰላም ሊመጣ የሚችለው በሁለቱ ሀገራት መካከል ቀጥተኛ ውይይት ማድረግ ሲቻል መሆኑን ጠቅሰዋል። ጦርነቱ አሁንም የአሜሪካና የምዕራባውያን የትኩረት አቅጣጫ ሊሆን አይገባም ያሉት ፕሬዝዳንቱ ሙሉ በሙሉ የተኩስ አቁም እንዲደረግም ጠይቀዋል።
ክሬምሊን በበኩሉ ከፕሬዝዳንት ዘለንስኪ የተላከውን ደብዳቤ መቀበሉን ያረጋገጠ ሲሆን በጉዳዩ ላይ ፕሬዝዳንት ቭላዲሚር ፑቲን ማብራሪያ እንደሚሰጡም አስታውቋል። ዘለንስኪ የእንደራደር ጥያቄ ሲያቀርቡ የመጀመሪያቸው እንዳልሆነ ያስታወሰው ክሬምሊን ቁርጠኛ ንግግር ማድረግ ከፈለጉ ሞስኮ መጥተው ፕሬዝዳንት ፑቲንን ማነጋገር ይችላሉ ሲል መግለጹን ቢቢሲ ዘግቧል። የአያቶላህ አሊ ካሚኒ የቀብር ስነ ስርዓት ከ4 ወራት በኋላ በሰኔ ወር ሊፈጸም መሆኑ ተሰምቷል። በመካከለኛው ምስራቅ ታሪክ ታይቶ የማይታወቅና እጅግ ግዙፍ የተባለ የሽኝት ፕሮግራምም ይፋ ሆኗል። ባለፈው የካቲት 21 ቀን 2018 ዓ.ም በቴህራን በሚገኘው መኖሪያ ቢሮአቸው ላይ በተሰነዘረ የጋራ የአሜሪካና የእስራኤል የአየር ጥቃት ከቤተሰቦቻቸው ጋር የተገደሉት የ86 ዓመቱ የኢራን የበላይ መሪ አያቶላህ አሊ ካሚኒ ከናፈቁት የመጨረሻ ምኞታቸው ጋር በተያያዘ በማሻድ በሚገኘው ታዋቂው የኢማም ረዛ መቅደስ አጠገብ ሊቀበሩ መሆኑ ተረጋግጧል። የኢራን አብዮታዊ ዘብ ጦር እንዳስታወቀው ታላቁ የቀብር ስነ ስርዓት ሰኔ 14 ቀን ጁን 21 አካባቢ የሚጀመር ሲሆን ለ3 ቀናት የሚቆይና በሚሊዮኖች የሚቆጠሩ ኢራናውያን የሚሳተፉበት ሀገር አቀፍ የሽኝት ሰልፍ በቴህራን በቆምና በማሻድ ከተሞች ላይ ይካሄዳል ብሏል። የሀገሪቱ ባለስልጣናት እንደገለጹት በዚህ ታሪካዊ የቀብር ስነ ስርዓት ላይ ከ20 ሚሊዮን በላይ ህዝብ ሊታደም ይችላል ተብሎ የሚጠበቅ ሲሆን ይህም በሰው ልጅ ዘመናዊ ታሪክ ውስጥ ትልቁ ህዝባዊ ስብስብ ያደርገዋል። ይህ አስገራሚ የህዝብ ቁጥር እንደ አውሮፓውያን አቆጣጠር በ1989 የተከናወነውንና 10 ሚሊዮን ህዝብ የተገኘበትን የቀድሞውን መሪ አያቶላ ሩሂላ ኮሚኒን የቀብር ስነ ስርዓት በእጅጉ የሚበልጥ እንደሆነም ተናግሯል። ከጊቤ ሚዲያ የመራረጥንላችሁ መረጃዎች እነዚህ ነበሩ። ስለተከታተላችሁን ከልብ እናመሰግናለን። ጊቤ ሚዲያ ለተሻለ ነገ እንሰራለን።